አዲስ ስልክ ለመግዛት አይፎን ወይስ ሳምሰንግ እያላችሁ በጣም ብዙዎቻችሁ የምትጨነቁ ሰዎች ይህ ቪዲዮ ለእናንተ ነው። አዲስ ስልክ ስትገዙ ከሳምሰንግ ወይም ከአይፎን በምን ለይተን ወይም ደግሞ በምን አመዛዝነን የትኛውን እንግዛ ብላችሁ የምታስቡ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው አብራችሁ ተከታተሉን። ወደ ቪዲዮ እንሄዳለን። እሺ ተመልሰናል ወደ ቪዲዮአችን ማለት ነው። ከአይፎን እና ከሳምሰንግ የትኛውን መርጬ ልግዛ ብላችሁ የምታስቡ ሰዎች አላችሁ። ምን ማነጻጸር እንዳለባችሁ ምንን ከምን ማየት እንዳለባችሁ ዛሬ በዚህ ቪዲዮ አብረን እናያለን ማለት ነው። እኔ ሁለቱንም ስልኮች ተጠቅሚያቸዋለሁ፣ አይፎንንም ሳምሰንግንም ተጠቅሚያቸዋለሁ። ስለዚህ ከሁለቱም ኤክስፔሪየንስ ካደረኩት ነገር እነግራችኋለሁ ማለት ነው። ወይም እንደገና ፋክቱን ነገር ያወራን የትኛውን መግዛት እንዳለባችሁ ተወስናላችሁ ወይም ደግሞ እነግራችኋለሁ ማለት ነው። እያንዳንዱ ሰው የሚገዛው ስልክ በምን ቤዝድ ሆናችሁ እንደምትገዙት እሱን እንለያለን ማለት ነው። ስለዚህ መጀመሪያ ስልክ ስትገዙ መለየት ያለባችሁ አንደኛና የመጀመሪያው ነገር ስትይዙት ዲዛይኑ የሚያምር ወይም ደግሞ ደስ የሚላችሁ የትኛው ነው፣ ምን አይነት ስልክ ነው የሚለውን እራሳችሁ መጀመሪያ መለየት አለባችሁ ማለት ነው። ሳምሰንግ ወይስ አይፎን የትኛው ዲዛይን ይመቻችኋል ማለት ነው። አይፎን አንድ አይነት ዲዛይን ነው ያለው፣ ብዙ ለየት ያለ ዲዛይን የለውም። ወደ ሳምሰንግ ስንመጣ ግን በጣም ብዙ አይነት ኦፕሽኖች አሏችሁ ማለት ነው። በስክሪን ስትመጡ ከርቭድ የሆኑ ስክሪኖች አሉ፣ ታጣፊ ስልኮች አሉት። በጣም ብዙ አይነት ኦፕሽን አለ ማለት ነው ሳምሰንግ ላይ። አይፎን ላይ ግን የተወሰኑ ኦፕሽኖች ነው ያሉት ማለት ነው። ይህ በሳይዝ ወይም ደግሞ በዲዛይን ያላቸው ልዩነት ሁለቱን ይመስላል። ቀጣዩ ሁለተኛና በጣም ብዙዎቻችን የሚያሳስበን ነገር የካሜራ ጉዳይ ነው። ካሜራ ለእያንዳንዳችን የተለያየ አገልግሎት ነው የሚሰጠን ማለት ነው። ለቪዲዮ፣ ለቲክቶክ፣ ለሶሻል ሚዲያ የምትጠቀሙትና ኖርማል ለቀን ቀን ውሏችሁ የምትጠቀሙት ሁለቱ ይለያያል ማለት ነው። ስለዚህ ለሶሻል ሚዲያ ለምሳሌ ለቲክቶክ እና ለኢንስታግራም መጠቀም የምትፈልጉ ስልካችሁን እንደኔ አይፎን በጣም ቤስት ሆኖ አግኝቻለሁ ማለት ነው። ስለዚህ ቲክቶክ እና ፌስቡክ፣ ኢንስታግራም ለመስራት ያሰባችሁ ሰዎች በሙሉ አይፎንን ብትገዙ በጣም ተጠቃሚ ትሆናላችሁ ማለት ነው። ከዛ ውጪ ግን ሳምሰንግን ብትይዙ በጣም ምርጥ ነው። ግን ሞር ለሶሻል ሚዲያ አሪፍ የሆነ ካሜራ የሚሰጣችሁ አይፎን ነው ማለት ነው። ሶስተኛው ደግሞ ስንመጣ ወደ ባትሪ እንመጣለን ማለት ነው። ባትሪ የትኛው ይሻላል ሳምሰንግ ወይስ አይፎን የሚለውን ደግሞ እናያለን። ከሁለቱ በጣም ምርጥ የሆነ በባትሪ ደረጃ ስናይ አይፎን ከሳምሰንግ በጣም ያነሰ የሆነ የባትሪ ይዞታ አለው ማለት ነው። ሳምሰንግ በጣም ፈጣን የሆነ ፋስት ቻርጂንግ አለው ማለት ነው። ነገር ግን አይፎን በተቃራኒው ፋስት ቻርጂንግ የለውም። በጣም ብዙ የሚቆየው ደግሞ ሳምሰንግ ነው ማለት ነው። ሳምሰንግ በጣም ብዙ ሰዓታቶችን የሚያስጠቅም ጥሩ የሆነ የባትሪ አቅም አለው ማለት ነው። ስለዚህ ሳምሰንግ ከአይፎን የበለጠ በባትሪ በኩል በጣም አሪፍ የሆነ ፐርፎርማንስ አለው ማለት ነው። በስተመጨረሻ በጣም አሁን ላይ የምትወስኑበት ነገር ልንገራችሁ። ሳምሰንግ ወይስ አይፎን የምትሉ ለመግዛት የምታስቡ ሰዎች የትኛው ነው የምገዛውን ብሬን አፎርድ ማድረግ የሚችለው ወይም ደግሞ የትኛውን ልግዛ ብላችሁ ለመወሰን ሳምሰንግ ብላችሁ ያሰባችሁ ሰዎች ካላችሁ የመጀመሪያ ከሳምሰንግ ላይ የምታገኙት ጥቅም ነገር ቢኖር ሳምሰንግ በጣም ፍሪደም አለው። የፈለጋችሁትን አፕሊኬሽኖች የፈለጋችሁትን ስልካችሁን እንደፈለጋችሁ ከስተማይዝ ማድረግ ትችላላችሁ ማለት ነው። አይፎን ግን በጣም ውስን ነው። አፕሊኬሽን ከአፕ ስቶር ውጭ ማውረድ አትችሉም። ሳምሰንግ በተቃራኒው በጣም ብዙ ቦታዎች ላይ ሄዳችሁ አፕሊኬሽኖችን ማውረድ ትችላላችሁ። እንደ ጎን መጥፎ ጎን ቢኖረው ምክንያቱም ሀክ የመደረግ ፕሮባቢሊቲያችሁ እንትን ላይ ሳምሰንግ ላይ በጣም ከፍተኛ ነው። ነገር ግን አይፎን ከአፕ ስቶር ብቻ ነው የምታወርዱት። ስለዚህ በጣም ፍሪደም የምትፈልጉ ሰዎች የፈለጋችሁትን አፕሊኬሽን ዳውንሎድ ያደረጋችሁ መጠቀም የምትፈልጉ ሰዎች ካላችሁ ሳምሰንግ በጣም ተመራጭ ነው። ሳምሰንግ ሌላው ተመራጭ የሚያደርገው ነገር በዋጋ በኩል ነው። ሳምሰንግ በጣም ብዙ አይነት የዋጋ ኦፕሽኖች አሉት። አይፎን ግን ኦፕሽን የለውም፣ ብዙ ኦፕሽን የለውም። ሳምሰንግ በጣም ብዙ አይነት ኦፕሽኖች፣ በጣም ብዙ አይነት በፈለጋችሁት አይነት ዲዛይን ብዙ ኦፕሽን አላችሁ። በጣም ብዙ አይነት የሳምሰንግ ወይም የአንድሮይድ ታይፖች አሉ። ስለዚህ እናንተ
አቅማችሁ በሚፈቅደው መንገድ ገዝታችሁ መጠቀም ትችላላችሁ። አይፎን ግን ይሄ ነገር የለውም። በጣም ውስን የሆኑ ኦፕሽኖች ነው ያሉት ማለት ነው። ሌላው ሳምሰንግን በጣም ተመራጭ የሚያደርገው ቅድም እንደነገርኳችሁ በቻርጂንግ ነው። ቻርጂንግ ወይም ደግሞ በባትሪው ላይ በጣም ጥሩ የሆነ ባትሪ እንዲቆይ የምትፈልጉ ሰዎች ካላችሁ ደግሞ ሳምሰንግን ተመራጭ ማድረግ ትችላላችሁ ማለት ነው። አይፎንን መግዛት የምታስቡ ሰዎች ደግሞ አይፎን ሶሻል ሚዲያ መጀመር የምትፈልጉ ሰዎች አይፎን ብትገዙ በጣም ተመራጭ ነው። በጣም ጥሩ የሆነ ካሜራ አለው ማለት ነው። ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ በጣም አክቲቭ የሆናችሁ ሰዎች አይፎን በጣም ተመራጭ የሆነ ስልክ ነው ማለት ነው። በሌላ በኩል በጣም ቀለል ያለ በጣም ለአጠቃቀም ምቹ ነው ማለት ነው። ዲዛይናቸውም ሞር አሪፍ የሚባል ነው ከሳምሰንግ አንጻር ማለት ነው። ስለዚህ እናንተ እነዚህ ነገሮች አይታችሁ የምትፈልጉትን ስልክ መግዛት ትችላላችሁ ማለት ነው። እስኪ እናንተ የትኛውን ስልክ መረጣችሁ አይፎን ወይስ ሳምሰንግ የሚለውን ኮመንት ላይ አሳውቁኝና ብዙ ኮመንት ያለውን በተጨማሪ በደንብ ዲቴል ገብቼ ቪዲዮ ሰራላችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ይሄ ቪዲዮ ይመለከቷል፣ ይጠቅማል የምትሉ ሰዎች ካላችሁ ደግሞ ሼር አድርጉላቸው ማለት ነው። በቀጣይ እስክንገናኝ ይመቻችሁ።